ያሳባችን ዋናው ዓላማ ንጉሠ ነገሥት መንግስት ግዛታችን ተወላጅ ዜጎቻችን ሁሉ በመጠናቸው በምክር ቤት ውስጥ በሚገባ እንደራሴ እንዲኖራቸውና በዘርም ሆነ በሃይማኖት በመካከላቸው አንድም ልዩነት እንዳይኖር ዘወትር የተከተልነው ዓላማ ነው። አሁን በቃ ተናግር ያለው የራሴን ነገር የዛሬ ቃላቶች ይሁኑ ለተሻለ ነገር የተሻለ ነገር እንዳመለካከታችን ነው በአንድ መልክ እንጓዝ ብለን ካልተመራን በቀር አንድ መልክ በአንድነት አንድ ዓላማ ሲኖር ፈርቀዳጆች ሆነን እየጠበበ ኢላማ ግቡን እየከተትን በተለየ ግሩም ቃና ገና ናቸው የሚሉትን እንሁንባቸው ገናና አዎ አርቆ ማሰብ ከባድ ነው በአቋራጭ ትኬት ገዝቶ ቶሎ መድረስ ቀላል ነው አንጠረኛው አነጣጠር ካላወቀ ከባድ ነው አነጣጠሩን የሚያውቀው ወርቁን ፈቶ ሲጓዝ ነው ምን መንገዱ ታሪክ እንድንማርበት አይደለም እሱን ይዘን እንድንኖር በባርነት ማለት ለኔ አዙሪት ውስጥ መቅረት ነው የሚስተካከለው በአንድነት ነው። ያሳባችን ዋናው ዓላማ ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ህዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ለማድረግ ነው። እስኪ ደግሞ የታዘብኩትን ላውጋ ስንቱ በሆዱ የያዘውን በቃላቶች ላውጣ ሰብአዊነት ተብሎ ነፃነት ከተፈጥሮ ሲጣላ ማየት ይከብደኛል ለኔ ሰብአዊነቱ እየላላ ማለት ሐሳቤን ግን አላብራራም ላልገባው ላልተበከለው ይሄንን አላጋራም የሚገባው ተረድቶት ይለፍ ሰብአዊነቱ ይትረፍ ከዛ መልእክቱን ሲያካፍል እንደኔ ቀን የዝረፍ ማለት ይህን ሁላ ነገር የምለው ለምንድነው ብዬ ሁሌ የምናገረው ለምንድነው ለፊደል ነው ከሀ በኋላ የሚመጣ ቀጣዩ ፊደል ተመካሪ ነው ትርጉሙ እንዲመጣ መካሪ በሉኛ መካሪ ዋናው መልእክቴ ይድረስ ህዝቤ አንድነትን ተላብሶ የፈለገውን ይልበስ ፍቅር ሰላም ጤና ተዳርሶ ለጎረቤቱ ይፍሰስ መልክና አመለካከት ቀርቶ ዋናው መልእክቴ ይንገስ። ያሳባችን ዋናው ዓላማ ማናቸው